አሜሪካ በባህረ ሰላጤው ላይ የባህር መንገድ የመዝጋት ብሎኬድ እርምጃ የጀመረች ሲሆን ይህም የኢራንን የመርከብ የንግድ መስመሮች የሚገድብ ነው። ይህ ውጥረት የገነፈለው በእስላማባድ የተካሄደው የሰላም ድርድር ያለ ውጤት መጠናቀቁን ተከትሎ ነው። ፕሬዝዳንት ትራምፕ የባህር መንገዱን መዝጋት አስመልክቶ በሰጡት ቀጥተኛ ማስጠንቀቂያ ከበባው በአጭር ጊዜ ውስጥ ይጀምራል፣ በእኛ ላይም ሆነ በሰላማዊ መርከቦች ላይ ተኩስ የሚከፍት ማንኛውም ኢራናዊ ወደ ሲኦል ይላካል ብለዋል። የአሜሪካ የመካከለኛው እዝ ለባህር ተጓዦች ባስተላለፈው ይፋዊ መመሪያ ይህ የባህር መንገድን የመዝጋት እርምጃ በኦማን ባህርና በአረብ ባህር ላይ ተግባራዊ እንደሚሆን አስታውቋል። እዙ እንዳለው ያለ ፍቃድ ወደ ተዘጋው ቀጠና የሚገቡ ወይም የሚወጡ መርከቦች እንዲቆሙ ይደረጋሉ፣ አቅጣጫቸው እንዲቀየር ይገደዳሉ፣ እንዲሁም በቁጥጥር ስር ይውላሉ። ይህ እገዳ ማንኛውንም መርከብ በሰቀለው ሰንደቅ ዓላማ ሳይለይ የሚመለከት መሆኑን እዙ አረጋግጧል። ይህ የባህር መንገድ መዝጋት እርምጃ የዓለም ትልቅ ነዳጅ መርከቦች ባለቤት የሆነችው ቻይናን በቀጥታ ኢላማ ያደረገ ነው። የቻይና ግዙፍ ነዳጅ መርከቦች በዚህ ቀጠና ውስጥ ሲንቀሳቀሱ በአሜሪካ ባህር ኃይል መያዝ ወይም የመታገድ አደጋ ተጋርጦባቸዋል። ትራምፕ ይህን እርምጃ የወሰዱት ከጥቂት ሳምንታት በኋላ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለሚያደርጉት ወሳኝ ስብሰባ ሺንን በከፍተኛ ሁኔታ ለመጫንና የቻይናን የኃይል አቅርቦት እንደ መደራደሪያ ካርታ ለመጠቀም በማሰብ እንደሆነ ይናገራሉ። የባህር መንገዱ መዝጋት እርምጃው በዋናነት ያነጣጠረው የወሳኝ የውሃ መስመሮች ላይ ሲሆን በተለይም የዓለማችን 1/5 የነዳጅ አቅርቦት በሚያልፍበት በሆርሙዝ ሰርጥ ላይ ነው። ተንታኞች እንደሚሉት በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋን በማናር ከፍተኛ የምጣኔ ሀብት ቀውስን የበለጠ ሊያስከትል ይችላል። አሁን የሚነሳው ትልቅ ጥያቄ የፕሬዝዳንት ትራምፕ የባህር መንገድ መዝጋት ስልት ቻይናንና ኢራንን የበለጠ ወደ ስምምነትና ቅርበት ያመጣቸዋል ወይስ ዓለምን ወደማይመለስ ታላቅ የንግድና ወታደራዊ ጦርነት ይከታል የሚለው ነው።